ሰላም ውድ ተማሪዎች እንዴት ናችሁ? በያላችሁበት ሰላም ሁኑ። ይህ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ቱቶሪያል ነው። ለዛሬ ያዘጋጀሁት ቪዲዮ ቻፕተር 4 ፖለቲክስ ኢኮኖሚ ኤንድ ሶሾ ካልቸራል ፕሮሰስ ፍሮም ሌት 13 ቱ ዘ ቢጊኒንግ ኦፍ ዘ 16 ሴንቸሪ ይላል እና ይህንን ቻፕተር እናያለን ማለት ነው፣ ወይም ይህንን ዩኒት እናያለን። ቻናሉ አዲስ ስለሆነ ፕሊስ ሰብስክራይብ ለሌሎችም ተማሪዎች እንዲደርስ ሼር፣ ቪዲዮንም ካያችሁት በኋላ ከተመቻችሁ ላይክ በማድረግ አበረታቱኝ እላችኋለሁ። እና ውስጥ ከመግባታችን በፊት ኢንትሮዳክሽኑን ማየት ይጠቅመናል፣ ውስጥ ያለውን ሀሳብ ወይም ኮንሰፕት ለመረዳት ማለት ነው። ፖለቲክስ ከርዕሱ ስንጀምር ፖለቲክስ ኢኮኖሚ ኤንድ ሶሾ ካልቸራል ፕሮሰስ ፍሮም ሌት ሰርቴንዝ ቱ ቢጊኒንግ ኦፍ 16 ሴንቸሪ የሚለው ከ13ኛው ሴንቸሪ አረፋፍዶ እና ወይም ረፋዱ እና ከ16ኛው ሴንቸሪ መጀመሪያ አካባቢ የተፈጠሩ ፖለቲካዊ፣ ኢኮኖሚያዊ ወይም ሶሾ ካልቸራል ፕሮሰሶች ወይም ኢቨንቶች ምን ይመስላሉ የሚለውን የሚዳስስ ዩኒት ነው ይሄ ዩኒት። the period from late 13th to the beginning of the 16th century experienced dynamic of politics, economy and socio-cultural process ይላል። እንግዲህ በዛ መሀል ላይ ያለው ፔሪድ ማለት ነው በጣም ሰፊ የሆነ ብዙ አይነት ፖለቲካዊ ኢሹዎች፣ የተለያዩ ፖለቲካዊ የሆኑ እና ኢኮኖሚ እና ሶሾ ካልቸራል ፕሮሰሶች የተቀያየሩበት፣ እንዲህ ኮንስታንት ሆኖ ያልሄደበት በጣም ብዙ አይነት መቀያየሮች፣ ቼንጆች ያሉበት ዳይናሚክ ነው ማለት ነው እና ዛት ኮንትሪቢዩትድ ቱ ዘ ፎርሜሽን ኦፍ ሞደርን ኢትዮጵያ። አሁን የምናያትን ኢትዮጵያ ሞደርን ኢትዮጵያ ፎርም እንድትሆን በጣም ትልቅ የሆነ ቤዝ የጣሉ ኢቨንቶች ነበሩ ማለት ነው። አመንግ ዘ ኢቨንትስ ዛት ብራውት ኢንዱሪንግ ኢንፍሉዌንስስ ኦን ዘ ፖለቲክስ ኦፍ ዘ ሪጅን ዌር፣ ከነዚህም ውስጥ ደግሞ ከተፈጠሩት ኢቨንቶች ውስጥ አሁን ለምናየት ኢትዮጵያ ዋነኛ መሰረት ናቸው ከምንላቸው ውስጥ ከተፈጠሩ ኢቨንቶች ውስጥ ያው እዚህም ዩኒት ላይ የምንዳስሳቸው ናቸው ማለት ነው። የመጀመሪያው ምንድን ነው? ዘ ሰለሞኒክ ዳይናስቲ ነው። የመጀመሪያ ሰለሞኒክ ዳይናስቲን ሪስቶር የማድረግ ሁኔታም ሊሆን ይችላል። ቴሪቶሪያል ኤክስፓንሽን ኤንድ ሪሊጂየስ ኤክስፓንሽን፣ ትሬድ ኤንድ ኮንፍሊክትስ፣ የተለያዩ ትሬድ የንግድ ሁኔታዎችና ግጭቶች አሉ ውስጥ የምናያቸው ይሆናል። በክርስቲያኑና በሙስሊሙ መካከል የተለያዩ የትሬድ እንትኖች ሩቶችን በመያዝ ምናምን በመቆጣጠር ላይ ብዙ የሆኑ ኮንፍሊክቶች አሉ፣ እነሱን የምናይ ይሆናል። እና ሰለሞኒክ ዳይናስቲ በጣም ራሱን ያስፋፋበትና ሃይማኖቱንም ክርስትናንም ሃይማኖት ያስፋፋበት ሲቹዌሽን አለና ይሄ ምን እንደሚመስል እናያለን። ዚስ ዩኒት ኢንተርቴን ዘ ሪስቶሬሽን ኦፍ ዘ ሰለሞኒክ ዳይናስቲ፣ ቅድም እንዳለው ሰለሞኒክ ዳይናስቲን በዛጌ እንደጠፋ ከዚህ በፊት መታወቁት ነው እና ያንን ሪስቶር የተደረገበት ሁኔታ አለ እና በዚህ ፔሪየድ እና እሱም እንዳይመስል እናያለን። ቴሪቶሪያል ኤክስፓንሽን የተለያዩ ድንበሮችን ኤክስፓንድ ያደረገበት ነው እና ኢቫንጀላይዜሽን ፕሮሰስ፣ ኢቫንጀላይዜሽን ማለት ወንጌላዊን የማስፋፋት ፕሮሰስ ተካሂደዋል እና ይህም ምንድን ነው የሚለውን እናያለን። ሰክሴሽን ፕሮብሌምስ ኢን ዘ ክርስቲያን ኪንግደም ኤንድ ሰብሲኩዌንት ኢንተራክሽን ዊዝ ዘ ናይበሪንግ ፖላይትስ ኤንድ ፒፕልስ ኢን ዘ ሆርን እና የተለያዩ ይሄ በክርስቲያን ኪንግደም በሰለሞኒክ ዳይናስቲን ሪፎርም በማድረጉ ጉዳይ ላይ በጣም ብዙ የሆኑ የስልጣን ሽኩቻዎች፣ ስልጣን ላይ ለመውጣት የሚደረጉ ትግሎች ነበሩና ይህንን ሙሉ እናያለን። ያላቸውንም ሪሌሽንሺፕ ከሆርን ኦፍ አፍሪካ ምን ይመስላል፣ ሆርን ኦፍ አፍሪካን ካሉ ካንትሪዎች እና የአጎራባች ካሉ ሀገሮች ያላቸው ግንኙነት ምን ይመስላል የሚለውን በሰፊው እንዳስሳለን። ዚስ ዩኒት ኦልሶ ኢንተርቴንስ ሶሻል ኢኮኖሚክ እና ፖለቲካል ዳይናሚክስ ኦፍ ሙስሊም ሱልጣኔትስ። እንግዲህ ሙስሊም ሱልጣኔት ወደ ሚድሉ ወደ ሀገራችን ከገባ ጀምሮ ያለው ፖለቲካል ዳይናሚክሱ ምን ይመስላል፣ የሶሻል እና ኢኮኖሚክ ኢንተራክሽኑ የሙስሊሙ ማህበረሰብ ምን ይመስላል እና ዘ ሮል ኦፍ ትሬድ ኤንድ ሪቫላሪ ቢትዊን ክርስቲያን ኤንድ ሙስሊም ሱልጣኔትስ፣ በክርስቲያን ካሉ መሪዎች እና በሙስሊም ሱልጣኔቶች መካከል ያለውን ውድድር፣ ፉክክር፣ ንግዱን በመቆጣጠር ላይ ያለው ፉክክር ምን ይመስላል የሚለውና ኤክስተርናል ሪሌሽን ኢን ዘ ፔሪድ፣ በጊዜው የነበረውን ኤክስተርናል ሪሌሽን በሰፊው የምንዳስስ ይሆናል ማለት ነው። ኦኬ እሺ፣ ወደ ዋናው ስንገባ የመጀመሪያው ቅድም እንዳየነው ዘ ሪስቶሬሽን ኦፍ ዘ ሰለሞኒክ ዳይናስቲ ነው። ይህ ሰለሞኒክ ዳይናስቲ የምንለውን ሪስቶር የማድረግ ሁኔታው ምን ይመስላል የሚለውን እናያለን። ይሄ ሰለሞኒክ ዳይናስቲ የምንለው በአጭሩ ታሪኩን ለማስታወስ ያክል ምንድነው የንግስት መከዳ ወይም የሳባ ንግስት ሳባ የምትባለዋ ለመጎብኘት ኪንግ ሰለሞን ጋር ሄዳ ነበረ
እና ከሰለሞን ጋር ሄዳ ከሰለሞን ልጅ ወልዳ ነበር። ያ ልጅ ማነው? ሚኒሊክ ዘፈርስት ነው ማለት ነው። ስለዚህ ያ ሚኒሊክ ዘፈርስት ደግሞ ኢትዮጵያን መርቷል እና ሰለሞኒክ ዳይናስቲ የሚባለው ሰለሞናዊ ግዛዝ አገዛዝ ማለት ነው። ስለዚህ ከሰለሞን ዘር ያለው በሙሉ እስከ ከሚኒሊክ ፈርስት አንስቶ እስከ አጼ እስከ ጃንሆይ እስከ ኃይለ ሥላሴ ድረስ ያለው ፔሪድ በሙሉ በጣም ሰፊ ፔሪድ ነው። በመሀል በእርግጥ ዛጉዌ ዳይናስቲ ገብቶ ኢንተራፕት ቢያደርገውም ያንን ኢንተራፕሽን መልሰው እንዴት መጀመሪያ የነበረውን የሚኒሊክ ዘፈርስትን ያቋቋሙበት ሪስቶር ያደረጉበት ነው። የኩኑ አምላክስ ቪክቶሪ ኦቨር ዘ ላስት ዛጉዌ ሩለርስ ኤንድ ሂዝ ኢንትሮንመንት አስ ኤ ኪንግ ሊድ ቱ ዘ ሪቫይቫል ኦፍ ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ። እንግዲህ የኩኑ አምላክ መጀመሪያ የዛኔ መረ ተክለ ሃይማኖት እንትናን ገሎ ዲልናውድን ገሎ ዛጉዌ ዳይናስቲን አቋቁሞ ነበር። እንደገና ዛጉዌ ዳይናስቲን መሪ የኩኑ አምላክ ኦቨርስሮ አድርጎት ምን አደረገ? ዘ ቪክቶሪ ኦቨር ዘ ላስት ዛጉዌ ሩለርስ የላስት ዛጉዌ ሩለርን ኦቨርስሮ አድርጎ ወይም እሱን ዲፊት አድርጎ ሰለሞኒክ ዳይናስቲን አቋቁሞ ነበር ማለት ነው። ኤንድ ሂዝ ኢንትሮንመንት አስ ኤ ኪንግ ሊድ ቱ ዘ ሪቫይቫል ኦፍ ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ የሰለሞኒክ ዳይናስቲ እንዲቋቋም እሱ ወደ ስልጣን መምጣቱ የኩኑ አምላክ ወደ ስልጣን መምጣቱ ሰለሞኒክ ዳይናስቲ ሪስቶር እንዲሆን አስችለዋል ማለት ነው። ኤንድ ኦልሶ ማርክ ዘ ቢጊኒንግ ኦፍ ኢትዮጵያ ሜዲቫል ፔሪድ የኢትዮጵያ ሜዲቫል ፔሪድ ምንለው እንዲጀመር አድርጓል ማለት ነው። የእሱ ወደ ስልጣን መምጣቱ ክብረ ንግስት is a national epic that glorified the particular monarchical line and also endeavor associated Ethiopia with the Judeo-Christian tradition። ይሄ መጽሐፍ ነውና ይሄ የተጻፈ ዶክመንት ነው። በጣም አጉልቶ ያሳያል። ምንን ያሳያል? ሞናርኪያል ላይን እነዚህ አገዛዝ ወይም የግዛት መስመሮችን ከላይ ጀምሮ እያለ የወረደ ኢትዮጵያን የመሩት ሞናርኪዎችን ምን ይመስላል የሚለውን የሚዳስስ ዶክመንት ነው ማለት ነው። ኢትዮጵያም ያላትን ከጁዲዮ ክርስቲያን ትራዲሽን ጋር ያላትን ግንኙነት ምንድነው የሚለውን ያሳየናል እና አላማው ምንድነው? አሶሺየት ማድረግ ነው ኢትዮጵያን ማለት ነው ከጁዲዮ ክርስቲያን ትራዲሽን ላይ። አኮርዲንግ ቱ ማርከስ The revised Ethiopian Constitution of 1955 claims that the ruling line descended from Minilik I, the son of Makeda, Queen of Ethiopia, and King Solomon። አያችሁ ቅድም እንዳልኳችሁ ከኪንግ ሰለሞን እና መከዳ ወይም ከኢትዮጵያ ንግስት ከሳባ ንግስት የተወለደው ሚኒሊክ አለ እና ይሄ ሪቫይዝድ የሆነ ኮንስቲቲዩሽን ይሄንን ነው የሚያስቀምጠው። ዘ ሩሊንግ ላይን ዲሴንድድ ፍሮም ሚኒሊክ ዘፈረስት ከሚኒሊክ ዘፈረስት አንስቶ ያለው ጊዜ ነው ሰለሞኒክ ዳይናስቲ ብለን የምንጠራው ማለት ነው። ከዛ አንስቶ ነው የሚኒሊክ ዳይናስቲ ዘፈረስት ሰለሞኒክ ዳይናስቲ የተጀመረው በማጊዜ ነው በሚኒሊክ ዘፈረስት ጊዜ ነው ብሎ ያስቀምጣል። ዘ ክብረ ንግስት ፕራይመሪ ጎል ዋዝ ሌጂቲማይዝ ዘ አሴንደንሲ ኦፍ ኢምፔሪየር የኩኑ አምላክ ኤንድ ዘ ሪስቶርድ ሰለሞኒክ ዳይናስቲ። ይሄ ዋና የዚህ ዶክመንት ዋና ዓላማው ምንድነው? የኩኑ አምላክን ሪስቶርድ ያደረገውን ሰለሞኒክ ዳይናስቲ ዛጉዌን ኦቨርስሮ አድርጎ ሪስቶርድ ያደረገውን ሰለሞኒክ ዳይናስቲን ህጋዊ ማድረግ ነው። ገብቷቸዋል? ህጋዊ ማድረግ ነው። በቃ ስርዓቱን የጠበቀ ማድረግ ነው ዋና ዓላማው። ሌጂቲማይዝ ዘ አሴንደንሲ ኦፍ ኢምፔሪየር የኩኑ አምላክ እና ሪስቶርድ ሰለሞኒክ ዳይናስቲ ሪስቶርድ የሆነው ሰለሞኒክ ዳይናስቲ ህጋዊነቱን ትክክለኛነቱን ማረጋገጥ ነው ዋና ዓላማው። ይሄ ክብረ ንግስት የሚባለው መጽሐፍ ማለት ነው። ፍሮም አባውት 1270 when የኩኑ አምላክ took power from the hands of the Zagwe until the deposition of Emperor ኃይለ ሥላሴ the first in 1974 all Ethiopian monarchs claimed descent from the family of የኩኑ አምላክ። የኩኑ አምላክ ስልጣኑን ከያዘበት ወይም ከተቆጣጠረበት ጊዜ አንስቶ እስከ ኢምፔሪየር ኃይለ ሥላሴ ድረስ ያሉ የኢትዮጵያ ኢምፔሪየሮች ወይም ገዢዎቹ ሁሉም ሞናርኮቹ ከየኩኑ አምላክ ዘር እንዳላቸው ይታመናል ማለት ነው። እሺ እኔ ያክል ካልን ፖል ስትራግል ኮንሶሊዴሽን ቴሪቶሪያል ኤንድ ሪሊጂየስ ኤክስፓንሽን ኦፍ ክርስቲያን ኪንግደም። እንግዲህ ክርስቲያን ኪንግደም በጣም የተስፋፋበት ጊዜ ነው ብለናል።
እና ስለዚህ በመሀል ደግሞ በመስፋፋቱ ሁኔታ ላይ ትልቅ የሆኑ የስልጣን ሽኩቻዎች፣ ስልጣን ላይ ለመውጣት የሚደረጉ ጥረቶች ነበሩ በመሀል እና እነሱ ምን ይመስላሉ የሚለውን እናያለን። ሰክሴሽን ፕሮብሌም ኤንድ ዘ ስቴብሊሽመንት ኦፍ ሮያል ፕሪዝን፣ የተለያዩ ሰክሴሽን ፕሮብሌሞች፣ የመተካካት ሁኔታ ትልቅ የሆነ የስልጣን ጥም እንደነበረ ያው አይተናል። እና ዘ ስቴብሊሽመንት ኦፍ ሮያል ፕሪዝን የንጉሶች እስር ቤት ስቴብሊሽድ ሆኖ ነበር። የዛን በጣም ይሄ ስልጣን ላይ ለመውጣት የሚደረገው ትግል በጣም ከመፋፋሙ የተነሳ ኢቭን ንጉሶቹን ላይ እየታሰሩ ሲፈለጉ ይሾሙ ነበር። ይህንን ውስጥ ገብተን እናያለን። እሺ የኩኑ አምላክ ሩልድ ፒስፉሊ ኤንድ አፍተር ሂዝ ዴዝ ኢን 1285 ሂዝ ሰክሰሰር ኤልደስት ሶን ይግባጽዮን ሪጌን። እንዲህ የኩኑ አምላክ እስከሚሞትበት ሰዓት አንስቶ እስከሚሞትበት ሰዓት ድረስ ስልጣን ላይ ከወጣበት ሰዓት አንስቶ በሰላም እየመራ ነበረ። ነገር ግን ሂዝ ሰክሰሰር ኤልደስት ሶን ተተካ ማለት ነው። ከሞተ በኋላ ይግባጽዮን ሪጌን ነገሰ። ይህን ያክል ፔሪየድ መርቷል ማለት ነው። ሩል 1285 አፕ ቱ 94 መርቷል ማለት ነው። ኢን ፎሎዊንግ ዲኬድ ኦር ሞር ዋስ ካራክተራይዝድ ባይ ኮንስታንት ፓወር ስትራግል። ነገር ግን ይግባጽዮን ስልጣን ላይ ከመጣ በኋላ ከዛ በኋላ ቢያንስ ለ10 ምናምን ዓመታት ያክል በጣም ኮንስታንት የሆነ ፓወር ስትራግል፣ ስልጣን ላይ ለመውጣት የሚደረግ ትግል በጣም ከፍተኛ የሆነ የተስተዋለበት ጊዜ ነበር። አመንግ ዘ ሶንስ ኤንድ ግራንድ ሶንስ ኦፍ የኩኑ አምላክ። ዘ ሶንስ ኤንድ ግራንድ ሶንስ ኦፍ የኩኑ አምላክ ማለት ልጁ ማን ነው? ይግባጽዮን ነው ስልጣን ላይ የተተካው እና በሱና በልጆቹ መካከል በ5 ልጆቹ ልጆች በይግባጽዮን ማለት ነው። እነዚህ ልጆች ደግሞ የማይ ልጅ ናቸው? የኩኑ አምላክ የልጅ ልጆች ናቸው። ስለዚህ በ5ቱ ልጆችና ይሄ በይግባጽዮን መካከል የሚደረጉ ትልቅ የሆነ የስልጣን ሽኩቻዎች ነበሩ እና the existence of power struggle civil war was reflected in a letter written by ይግባጽዮን to the sultan of Egypt and the patriarch of Alexandria። እንግዲህ ይህንን መረጃ የተገኘው ከየት ነው? ትልቅ የሆነ በጣም ሲግኒፊካንት የሆኑ የስልጣን ሽኩቻዎች እንደነበሩ የተገኘው ይግባጽዮን በላከው ደብዳቤ ነው ማለት ነው። በጻፈው ለግብጽና ለስልጣኑ ለግብጽ መሪና ለፓትሪያርክ አሌክሳንድሪያ የጻፈው ደብዳቤ አለ እና ከዛ ነው የተገኘው። the serious and dangerous power struggle reached in its ዜንስ ኦር ወርዝ ሲቹዌሽን ዱሪንግ ይግባጽዮን ሶንስ ማለት ነው። በእነዚህ ጊዜ በጣም በከፍተኛ ሁኔታ የደረሰበት ጊዜ ነው። ዳንጀረስ ፓወር ስትራግል በጣም በአደገኛ ሁኔታ እርስ በርስ መገዳደል የጀመሩበት በመርዝ በምን አንዱ ስልጣን ላይ ሲወጣ ስልጣን ለመውጣት በሚደረገው ሽኩቻ ምክንያት አንዱ ንጉስ እየገደሉ በሆነ ምክንያት እያደረጉ እያደረጉ በጣም ብዙ ፕሮሰሶች አሉና በዚህ ምክንያት በጣም አደገኛ ሁኔታ ላይ የደረሰበት ጊዜ ነበር ማለት ነው። እሺ እነዚህ 5ቱ ልጆች እነዚህ ናቸው። ሰነፈሬድ፣ ህዝበ አሰግድ፣ ቀደመ አሰግድ፣ አሰበ አሰግድ እንደ ጃን አሰግድ ይባላሉ እና የመሩት ያው ከ1294 እስከ 1299 ነው። በጣም ትንሽ ጊዜ ነው። ገብቷቸዋል። ትልቅ የሆነ ስልጣን ሽኩቻ እንደነበረ በመካከላቸው በልጆቹ መካከል እንደነበረ ያሳየናል። የመሩበት ጊዜ በጣም ትንሽ ነው ማለት ነው። 5 ዓመት ወር ምናምን እንደዛ። this continuous succession problem was resolved around 1300 ዱሪንግ ዘ ሪጌን ኦፍ ዊዲምራይድ። እንግዲህ ይሄ ሰክሴሽን ከነሱ በኋላ ይሄ ትልቅ የሆነ ፕሮብሌሙ ቀዝቀዝ እያለ መጥቷል፣ ሪዞልቭድ እየሆነ መጥቷል ማለት ነው። ጊዜ በዊዲም በነገሰበት ጊዜ ስልጣኑን በያዘበት ጊዜ ይሄ ሽኩቻው ትንሽ እየተቀዛቀዘ መጥቷል። 1219 አፕ ቱ 1314 ማለት ነው። እስከዚህ ያክል ፔሪድ ነው የነገሰው ወይም የመራው ማለት ነው። ይሄ when ambassador was established as a royal prison to avoid further power struggle among the contending princes። እንግዲህ በእነዚህ ልዑሎች ወይም በእነዚህ ነገሮች መካከል እየተደረገ የነበረው የስልጣን ሽኩቻ ይሄ ሮያል ፕሪዝን አምባገሸን የሚባለው ይሄ አምባገሸን የቦታው ስም ነው። አምባገሸን የሚባለው እስር ቤት የንጉሶች እስር ቤት ከተቋቋመ በኋላ በዊድምራይድ ከተቋቋመ በኋላ ቀንሷል ማለት ነው። የስልጣን ሽኩቻ ኦልሞስት ጠፍቷል ማለት እንችላለን። ዘ ሮያል ፕሪዝን ቱ አቮይድ ፈርዘር ፓወር ስትራግል፣ ስልጣን ላይ ለመውጣት የሚደረገው ሽኩቻ እንትን ለማለት ስትራግል ለማድረግ ይሄ አቮይድ ለማድረግ ለማስወገድ ሲባል
በፕሪያንሶቹ መካከል በንጉሶቹ በልዑሎቹ መካከል ይሄ አምባገነን ተቋቁሟል። አኮርዲንግ ቱ ዘ ሩል ኦል ሜል ትሬሲንግ ዲሰንትስ ፍሮም የኩኖ አምላክ ኤክሰፕት ዘ ሶን ኦፍ ዘ ሪጌኒንግ ኢምፔሪየር ዌር ኢምፕሪዝንድ አት አምባገነን። እንግዲህ እነዚህ ልዑሎቹ ከዘር ያላቸው ከማዘር ያላቸው ከትሬሲንግ ዲሰንት ፍሮም የኩኖ አምላክ ከየኩኖ አምላክ ዝርያ ያላቸው በሙሉ እንግዲህ የሰልሙክ ዳይናስቲ እንትኖች ናቸውና ዘሮች ናቸውና ከነሱ ዘሮች ያላቸው በሙሉ ይታሰሩ ነበር። ማሲቀር ኤክሰፕት ዘ ሶንስ ኦፍ ሪጌኒንግ ኢምፔሪየር ከነገሰው ኢምፔሪየሩ ከገዢው ልጅ በስተቀር ሁሉም አንስቶ ይታሰሩ ነበር። ለምን? ይሄ ስልጣን ሽኩቻን ለመቀነስ ወይም ለመከላከል ለማስወገድ ሲባል ማለት ነው። አምባገነን ወዝ ጋርድድ ባይ ሶልደርስ አንደር ዘ ኮማንዳንት ሎያል ቱ ዘ ሪጌኒንግ ሞናርክ። እንግዲህ ይሄ አምባገነን የሚጠበቀው ደግሞ ወታደሮች አሉ ራሱን የቻለ በሰዓቱ እንግዲህ ታማኞች ናቸው እነዚህ ወታደሮች እና በሪጌኒንግ ሞናርክ በነገሰው ሞናርክ ትእዛዝ ውስጥ ለሱ ትእዛዝ ታማኞች በነበሩ ወታደሮች የሚጠበቁ ወታደር ነው ማለት ነው። ዌን ዘ ሪጌኒንግ ኪንግ ኢምፔረር ዳይድ ዘ ኢልደስት ሶን ዊድ ቢ ፑት ኦን ዘ ትሮን ኤንድ ሂዝ ብራዘርስ ዊድ ቢ ሴንት ቱ አምባገነን ዱ ቱ ዘ ሜኒ ኦፍ ሄሪስ ማለት ነው። እንግዲህ ይሄ አምባገነን የልዑሎች እስር ቤት ነው ብለናል። ልዑሎቹ እዛው ታስረው የሚቆዩ አይደሉም። ገብቷቸው አጥፍተው ምናምን ሳይሆን የሚታሰሩት ይሄ የሚደረገውን የስልጣን ሽኩቻ ብቻ ለመቀነስ እና ለማስወገድ ሲባል ነው። ስለዚህ የነገሰው በሰዓቱ ንጉስ የነበረው ከሞተ ኢልደስት ሶን በእድሜ ነው እና የሚተካው በእድሜ ነው። ታላቅየው እያለ ታናሽየው አይተካም እና ዘ ኢልደስት ሶኑ ይቀመጣል፣ ትሮኑ ዙፋኑ ላይ ይቀመጣል። ከዛ በኋላ ሂዝ ብራዘርስ እንደገና የሱ ወንድሞቹ ደግሞ ቀጥታ ወደ እስር ቤቱ ይላካሉ ማለት ነው። እንደገና however if the dying king did not have a son the higher official will discuss and make a choice። ይሄ የነገሰው አካል ደግሞ ተተኪ ከሌለው ልጅ ከሌለው እዛው ያሉ የሃየር ኦፊሻሎቹ ስልጣን ያላቸው እንትኖቹ ይወያዩና ምን ያደርጋሉ ዘን they would send an army to አምባገነን to score the chosen and put him on the throne። ከእስር ቤት አንስተው ይወያዩና እስር ቤት ውስጥ ካሉት ልዑሎች መካከል ማኖር ስልጣን ይምጣ ይሉና ይወያዩና አንስተው ስልጣን ላይ ያስቀምጡታል ማለት ነው። በክብር አምጥተው ወታደር አስልከው አጅበው ምን ብለው አምጥተው ስልጣን ላይ ያስቀምጡታል ማለት ነው። ስለዚህ የቀሩት እዛው እስር ቤት ውስጥ ይቆያሉ ማለት ነው። This practice continued until አምባገነን was destroyed by ኢማም አህመድ ኢብራሂም አልጋዚ። ይሄ ፕሮሰስ እንዲህ ቅድም የመተካካቱ ፕሮሰስ ከእስር ቤት አንዱን እያነሱ እያመጡ ምናምን ልጅ ከሌለው ሄደው እንደገና ሌላ ከእስር ቤት እያመጡ ምናምን ይሄ ፕሮሰሱ እስከ ድረስ ነው የቀጠለው እስከ አምባገነን ዲስትሮይድ እስኪሆን ድረስ በኢማም አህመድ ኢብን ኢብራሂም አልጋዚ ኢን 1514 ማለት ነው። በኢማም አህመድ ኢብራሂም ዲስትሮይድ እስከሚሆን ድረስ ይህ ፕራክቲስ እየቀጠሉ ነበር ማለት ነው።